ሰላም የጠጠር ቶክ ቤተሰቦች፣ እኔ በልዳዶስ ነኝ። እንኳን ለአዲሱ የብርሃን ዘመን በሰላም አደረሰን። መስከረም ሲጠባ ተፈጥሮ ራሷ የምትታደስበት፣ አደይ አበባ ምድርን እንደ ወርቅ የሚያጎናጽፍበት ልዩ ወቅት ነው። እያንዳንዱ አዲስ ዓመት ያልተጻፈ ንጹህ ወረቀት፣ ያልተቀረጸ ድንጋይ፣ ያልተዘራ እርሻ ነው። ታሪካችን እንደ አዲስ የምንጽፍበት፣ ማንነታችንን እንደ አዲስ የምንቀርጽበት፣ የህልማችንን ዘር የምንዘራበት እድል ነው። ዛሬ የአዲስ ዓመት የመጀመሪያው ቀን ነው። ትላንት ግን የድሮው ዓመት የመጨረሻው እስትንፋስ ነበር። በአዲስና በአሮጌው ዓመት መሃል በተስፋና በጸጸት ድንበር ላይ ቆመን ስለ ነገ ስናስብ ብዙ ጥያቄዎች በውስጣችን ይናወጣሉ። ይህ ዓመትስ እንደሌላው እንዳይሆንብኝ፣ ያለፈው ዓመት ስህተቴን መድገም አልፈልግም፣ እንዴት ነው በእውነት መለወጥ የምችለው ብለን እንድንጠይቅ ያነሳሳናል። ችግሩ ያለው እቅድ ማውጣት ላይ አይደለም። ሁላችንም የተሻለ ህይወት እንፈልጋለን። ችግሩ ያለው የዛሬ ማንነታችን ነገ ለሚመጣው ማንነታችን የሚገባለትን ቃል ኪዳን ማክበር ላይ ነው። የዛሬው ስንፍናችን የነገውን ህልማችን ይሰርቀዋል። ታዲያ መፍትሄው ምንድን ነው? ትልልቅ መጽሐፍትን ማንበብ፣ ውስብስብ ስልቶችን መከተል? ምናልባት። ግን ከዛ በፊት ልብን በቀጥታ የሚነካ ነፍስን የሚያነቃ አንድ ቀላልና ጥንታዊ የሚመስል ዘዴ ላካፍላችሁ። ሳችሁ 2 ደብዳቤዎችን ጻፉ። አንደኛው የምስጋና ደብዳቤ ይሰኛል። ይህ ደብዳቤ ከ1 ዓመት በኋላ በጳጉሜ 6 ለሚነበብ፣ ለደከመው፣ ለታገለው፣ ላሸነፈው፣ ቃሉን ላከበረው ማንነታችሁ የምትጽፉት የምስጋና የክብር ደብዳቤ ነው። ሁለተኛው ደብዳቤ የክሱ ደብዳቤ ወይም የጥላው ደብዳቤ ነው። ይህ ደግሞ ቃሉን ላጠፈው፣ ጊዜውን ላዋከነው፣ በስንፍናና በምክንያት ተሸንፎ ያመለጠው ማንነታችሁ የሚጻፍ የሐዘንና የውግዘት ደብዳቤ ነው። እነዚህን 2 ደብዳቤዎች በየቀኑ ጠዋት አንብቧቸው። በየቀኑ ይህ ማለት በየቀኑ ጠዋት መንታ መንገድ ላይ ትቆማላችሁ። በቀኝ በኩል የኪዳኑ ደብዳቤ የያዘው የክብር መንገድ አለ። በግራ በኩል የክሱ ደብዳቤ የያዘው የውርደት መንገድ አለ። የዕለቱ ተግባራችሁ የትኛውን መንገድ እንደመረጣችሁ ምስክር ይሆናል። ለምሳሌ ራሴን ልንገራችሁ። እኔ በዚህ ዓመት በዩቲዩብ ቻናሎቼ ላይ ያለማቋረጥ መስራት፣ ትምህርቴን በላቀ ደረጃ ማጠናቀቅና የተሻለ የገቢ ምንጭ መፍጠር እፈልጋለሁ። ስለዚህ የመጀመሪያው የኪዳኑ ደብዳቤ እንዲህ ይላል። ውድ በልዳዶስ፣ ስለሰጠኝ ክብር አመሰግናለሁ። ከ1 ዓመት በፊት የገባኸውን ቃል ኪዳን ስላከበርክ፣ ነፍስህን ስላዋረድክ ከልብ እኮራብሃለሁ። በቀናት ላይ ንጉሥ ሆንክ። ስንፍና ሊያሸንፍ ሲል ታገልከው። ተስፋ መቁረጥ ሲገዳደርህ በጸሎት አሸነፍከው። ዛሬ በብዙ ሺዎች የሚቆጠሩ ቤተሰቦች አሉ። ትምህርትህን በክብር ያጠናቅሃል። የድካም ፍሬ የሆነውን ገንዘብህ በእጅህ ይዘሃል። ከሁሉም በላይ ግን ጊዜን ስላላባከንክ በእግዚአብሔር ፊት ታማኝ ሆነ ስለተገኘ ዛሬ በሰላምና በኩራት ቆሜያለሁ። ስላደረግልኝ ነገር ሁሉ አመሰግንሃለሁ። ይህንን ሳነብ ቀኔን በምን አይነት ኃይል እንደሚጀምር አስቡት። አሁን ደግሞ ሁለተኛውን የክሱ ደብዳቤ ላንብብላችሁ። አንተ ከንቱ፣ አንተ ውሸታም በልዳዶስ፣ የገባኸውን ቃል የት አደረስከው? ማቀድ ብቻውን ጀግንነት መስሎ ነበር። አንተ ግን ፈሪ ነበርክ። ምቾትን፣ ጊዜያዊ ደስታን ከታላቅነት በላይ ያስበለጥከው። ይኸው የማይተካው 1 ዓመቴን በስንፍና ገደልከው። ሕይወቴን በጸጸት መዝሙር ሞላኸው። ሌሎችን እያየህ ስታደንቅ የራስህን መድረክ ባዶ አስቀረኸው። አእምሮ በሐሜትና በከንቱ ነገር ሲደነዝዝ ዝም ብለህ አየኸው። እግዚአብሔር በሰጠ ጊዜ ላይ ቀለድክበት። በሰጠህ ተስፋ ላይ አፈር አነስክበት። የታለ ፍሬህ? የታለ ያሳየኸው በጎ ሥራ? ሕልሜን ሰጠኸኛል፣ ጊዜን ገድለሃል። እኔ አንተ የክህደት ውጤት ነኝ። ይህንን ሳነብ የምሸሸው ገሃነም ምን እንደሚመስል በገሃድ አየዋለሁ። ወዳጆቼ፣ ምርጫው በየቀኑ የእኛ ነው። የትኛውን ማንነታችሁን መመገብ ትፈልጋላችሁ? የምስጋና ደብዳቤ የሚጽፍላችሁን ጀግና ወይስ የውርደት ደብዳቤ የሚጽፍላችሁን ካዲ? በየቀኑ የምትወስኗቸው ትናንሽ ውሳኔዎች ናቸው የዓመቱን መጨረሻ ማንነታችሁን የሚቀርጹት። ይህ ዓመት የእኛ ነው። የራሳችንን ታሪክ የምንጽፍበት፣ የኪዳናችንን ደብዳቤ እውን የምናደርግበት ዓመት። ይህ ሐሳብ ሕይወታችሁን እንደሚቀይር እርግጠኛ ነኝ። ከጠቀማችሁ አብረን ለመጓዝ የጠጠር ቶክ ቤተሰብ ሁኑ። መልካም አዲስ ዓመት።